የዓለማችን ትልቁ ባለሀብት ኢሎን ማስክ በጄፍሪ ኤፕስቲን ፋይሎች ላይ ስሙ ተገኝቷል። እውነታው ምንድን ነው? ለምንድነው ኢሎን ማስክ የመጀመሪያው ልጁ ጾታውን ወደ ሴት ሊቀይር የቻለው? ኢሎን ማስክ ህፃን እያለ በጣም ዝምተኛ ነበር። የተወለደውም ሳውት አፍሪካ ውስጥ ነው። 10 ዓመት ሲሞላው አባቱ ኮምፒውተር ይገዛለታል። እንደ ሌሎች ልጆች ጌም እንደመጫወት እንዴት ነው ጌሞች የሚሰሩት በማለት ፕሮግራሚንግን ይማራል። ልክ 12 ዓመት ሲሞላው የራሱን ጌም ብላስተር የተባለ ጌም ይፈጥራል። እናም በዚህ ጌም ብቻ ወደ $500 ያገኛል ማለት ነው። ከጊዜ በኋላ 18 ዓመት ሲሞላው ወደ አሜሪካ ዩኒቨርሲቲ ለመማር ይሄዳል። እዛ ግን ከሄደ በኋላ ከአንዱ ጓደኛው ጋር ቤት ይከራዩና ያንን ቤት ማታ ማታ ፓርቲ ለማድረግ ማለት ነው ቢያንስ በቀን ወደ $2,000 ያገኙ ነበር። ይህን ስራ እየሰሩ የዩኒቨርሲቲ ጊዜያቸው ያልቅና ተመርቀው ይለያያሉ። እሱና ጓደኛው ወደ ሀገሩ ተመለሰ። ግን ኢሎን ማስክ ከወንድሙ ጋር ዚፕ2 የተባለ ዌብሳይት ፈጠሩ ማለት ነው። ይሄ ዌብሳይት በጣም ተወዳጅነት ያገኝና እዛ አንዱ ኢንቨስተር $300 ሚሊዮን ገዛቸው። እዚህ ጋር ለኢሎን ማስክ ወደ $22 ሚሊዮን ድርሻ ደረሰው። ተመቸው፣ በቃ እዚህ ጋር ተመቸው ነው ብለህ ድርሻውን ካገኘ በኋላ በዛን ሰዓት በጣም ውድ የሚባል መኪና $1 ሚሊዮን ይገዛል። መኪናውን ከገዛ በኋላ ሌላ የቢዝነስ አይዲያ ይመጣለታል። እሱም ፔፓልን መሰረተ። በአጭር ጊዜ ነው ስኬታማ መሆን የቻለው። አንድ ባለሀብት ይሄንን ያይና ፔፓልን $1 ቢሊዮን ይገዛዋል ማለት ነው። ከተሸጠ በኋላ ለኢሎን ማስክ የደረሰው ድርሻ $180 ሚሊዮን ነበር። ይህንን ብር ካገኘ በኋላ ነው አሁን የሚታወቅበት ቴስላን እና ስፔስ ኤክስን የጀመረበት በዚህ ብር ነበር። ከብዙ መስዋዕትነት በኋላ ከብዙ ልፋት በኋላ ኢሎን ማስክ ቴስላን በዓለማችን ትልቅ ዋጋ ያለው ድርጅት ለማድረግ ችሏል። እናም ኢሎን ማስክ ይህን ሁሉ ካሳካ በኋላ በራሱ ቤት ውስጥ ችግር ይፈጠራል። የመጀመሪያው ልጁ ዜቪየር ማስክ ጾታውን ይቀይራል ወደ ሴት ማለት ነው። ያሳፍራል ነው ብለን ኢሎን ማስክ ምን ትላለህ በዚህ ጉዳይ ሲባል እኔ ልጄ ሞተዋል እንደ ሞተ ነው የምቆጥረው ብሎ ተናገረ። በጣም ከባድ ነገር። የመጨረሻው ርዕሳችን ደግሞ ኢሎን ማስክ ከጄፍሪ ኤፕስቲን ጋር ምንድነው ግንኙነቱ? ሰሞኑን በወጣው ፋይል ላይ ኢሎን ማስክ ጄፍሪ ኤፕስቲን እባክህን ወደ ፓርቲ ልምጣ የሚል ሜሴጅ ተገኝቶበታል። ሲጠይቅ ምን አለ? ይጠራኝ ነበረ እኔ ግን እምቢ ነበር ምለው አለ ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አሳውቁኝ። ጄፍሪ ኤፕስቲን ጋር ሄዷል ወይ? የዛሬ ቪዲዮችን ይህን ይመስል ነበረ። ይመቻችሁ።